ሰላም እንዴት ናችሁ? ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ታሪካችን የሚጀምረው በአንድ የድሆች አፓርታማ ውስጥ ጃኒያ የምትባል ሴት ከልጇ ከአሪያ ጋር ትኖራለች። ጎረቤታቸውም ዕለት በዕለት ሙዚቃ እየከፈተ ስለሚረብሻቸው አሪያ የድምጽ ማዳመጫ አድርጋ ትተኛለች። በሚቀጥለው ቀን በማለዳ ተነስተው ጃኒያ ልጇን ገላዋን ስታጥባት እንመለከታለን። ልጇንም እያጠበቻት ባለበት ወቅት ልጇ አሪያ መምህራቸው የምሳ $40 እንደጠየቀቻቸው ትነግራታለች። ከዛም ጃኒያ ልጇን በትምህርት ቤት ውስጥ እያሳፈረቻት መስሎ ስለተሰማት ትናደዳለች። አሪያና ጃኒያ እየወጡ ባለበት ወቅት አንድ ኤኒ ለተባለ ሰው ትንሽ ሳንቲሞችን ትሰጣዋለች። ነገር ግን ይህንን ያየችው አከራዩዋም የቤት ኪራይ ማትከፍል ከሆነ እንደምታባረራት ታስጠነቅቃታለች። ጃኒያም በምሳ ሰዓት ስለምትመለስ እንደምታመጣላት ትነግራታለች። ቀጠልም አድርጋ ጎረቤታቸው ሙዚቃውን እንዲቀንስላቸው ስትነግራትም አከራዩዋ የቤት ኪራይ በአግባቡ ስለሚከፍሉ መብታቸው ነው ትላታለች። ከዛም ጃኒያ ልጇን አድርሳት የትምህርት ቤት በር ላይም በምሳ ሰዓት ብሩን እንደምታመጣላት ነግራት ርዕሰ መምህሯንም ሰላም ትላታለች። በምላሹ መምህሯ በድንጋጤ ሰላም ብላት ትገባለች። ከዛም ጃኒያ በጣም ጭንቅንቅ ወደ ተሞላበት ስራ ቦታዋ ትሄዳለች። አለቃዋም ስላረፈደች በብስጭት ወደ ስራ እንድትገባ ያደርጋታል። በዚህ መሃል አንዲት ሴት የገዛቻቸውን ዕቃዎች በድጎማ ካርድ ለመክፈል ለጃኒያ ትሰጣታለች። ነገር ግን የያዘችው ዕቃዎች በዚህ ካርድ ለመክፈል በቂ እንዳልሆነ ትነግራታለች። በዚህም ደንበኛዋ ምንም ሳትገዛ ተናዳ ስትወጣ ባሏም ጃኒያ ላይ ጠርሙስ ይወረውርባታል። አለቃዋም ጃኒያን በፍጥነት እንድታጸዳው ይነግራታል። ብዙ እየጠበቁ ያሉ ደንበኞችም በጣም መናደድ ይጀምራሉ። ከዛም ጃኒያ የማጽጃ ዕቃዎቿን እያስተካከለች አብራት የምትሰራው ጓደኛዋ ትመጣለች። ጓደኛዋ ምን ያክል ችግር እንደተፈራረቀባት ስለገባት ያላትን ብር ትሰጣታለች። ነገር ግን ጃኒያ በምላሹ ዛሬ የደሞዝ ቀን በመሆኑ ለሷም እንደሚያስፈልጋት በመናገር እምቢ ትላለች። በዚያም ቅጽበት ጃኒያ አሪያ የምሳ ገንዘብ ስላላመጣች ከትምህርት ቤቱ ይደወልላታል። ጃኒያም እየተጠራጠሯት ነበረ። ጃኒያም በመታጠቢያ ቤት ውስጥ ወድቃ እንደነበር ትነግራቸዋለች። ነገር ግን አስተማሪዎቹ አላመኑም። በመሃልም ሪቻርድ ስልክ ላይ ሆና ያገኛታል። ከዛም ቶሎ እንድታቋርጥ ይነግራታል። ጃኒያም ወደ ልጇ ትምህርት ቤት መሄድ እንዳለባትና ደሞዟንም እንዲሰጣት ትጠይቀዋለች። ነገር ግን ፍቃደኛ አልነበረም። ለ30 ደቂቃ አስፈቅዳው መጀመሪያ ወደ ባንክ ቤት ትሄዳለች። ነገር ግን ያላትን $47 ማውጣት አልቻለችም። ምክንያቱም ካርድ ውስጥ መቀመጥ የሚገባው የመጨረሻ ብር ስለነበረ ነው። ቀጥሎም ሰዓቱ ስለማይበቃ ወደ ትምህርት ቤት ትሄዳለች። ነገር ግን ልጇ በህፃናት ጠባቂው ስትወሰድ ትመለከታለች። ጃኒያም አሪያ የተለየ መድኃኒት እንደሚያስፈልጋት እያስረዳች ልጇን ይወስዱባታል። ጃኒያም 2 ስራዎችን እንደምትሰራ ብትናገርም መምህሮቹ አልተረዷትም። በዚህም ጃኒያ በጣም ትጎዳለች። የወደቀውንም የልጇን ቦርሳ አንስታ ሰዓቱ ሳይደርስ ወደ ስራ ትመለሳለች። ቶሎም ለመድረስ ስትል በፍጥነት በማሽከርከር ላይ ሳለች በድንገት ኦሊቨር ከሚባል ሰው ጋር ልትጋጭ ነበረ። በዚህም ኦሊቨር መኪናዋ ላይ መጠጥ ይደፋባታል። በዚህ ብቻ አላበቃም። እየተከተላትም መኪናውን መግጨት ይጀምራል። ከዛም ተሽከርክራ እንደምንም ታቆማለች። ድጋሚ መኪናውን ለማስነሳት ስትሞክር እምቢ ይላትና ከመኪናው ወርዳ ልታስተካክል ስትል አንዲት ፖሊስ ትመጣለች። ከዛም ኦሊቨር ይከተላል። ኦሊቨርም ፖሊስ ነበር። ከዛም ኦሊቨር እንደሚገላት ያስፈራራታል። ከዛም ፖሊሷም ጊዜ ያለፈባቸውን ሰነዶች ስትጠይቃት ጃኒያም ዛሬ እንደምታሳድሳቸው ብታስረዳም ፖሊሷ መኪናዋን ትወስደዋለች። ጃኒያም በእግሯ ትመለሳለች። ሪቻርድም ሲመለከታት በመጠየፍ ስለበሰበሰችና ጭራሽ ከ30 ደቂቃ ይልቅ 2 ሰዓት በመቆየቷ በመናደድ ከስራ ያባራታል። ጃኒያም ደሞዟን ስትጠይቅ የተባረሩ ሰራተኞች ደሞዛቸውን በፖስታ እንደሚያገኙ በንቀት ይመልስላታል። ከዛም ጃኒያ ወደ ቤት ትሄዳለች። ስትደርስም አከራዩዋ ዕቃዎቿን እንዳለ በዝናብ አውጥታባት ነበር።
ጃንያም በጣም በሐዘን የልጇን የሳይንስ ፈጠራ ዕቃዎች በመያዝ ወደ አሰሪዋ ትሄዳለች። ደሞዟንም ትጠይቃለች። በዛን ቅጽበት ዘራፊዎች መጥተው ስሟን በማንበብ ጃንያ መሆኗን እያጣሩ ሳለ አንድ ቀም እየጠየቋት ሪቻርድም ደንግጦ ሙሉ ገንዘቡን አውጥቶ ይሰጣቸዋል። ዘራፊዎቹም ገንዘቡን ለመያዝ የጃንያን ቦርሳ ለመውሰድ ያገሏታል። ነገር ግን የልጇ አሪያ መድኃኒት ስለነበረበት እንዳይወስዱት መታገል ጀምራለች። በዚህ መሃል ዘራፊው ሽጉጥ ይዞ ስለነበረ እየታገሉ ባለበት ወቅት ሽጉጡን ተጠቅማ ዘራፊው ላይ ትተኩስበታለች። ሪቻርድም ዘራፊው ቅድም ስሟን ስላወቀ ይህንን ያቀናበረችው እሷ ናት በማለት ወደ ፖሊስ ይደውላል። በድንጋጤና በተዘበራረቀ ሁኔታ ውስጥ ያለችው ጃንያ በቅጽበት እሱም ላይ ትተኩስበታለች። ከዛም ጃንያ ቼኳን ይዛ ወደ ባንክ ብትሄድም ተዘግቶ ነበር። ነገር ግን ኒኮል አዝናላት ወደ ውስጥ እንድትገባ ታደርጋለች። ቼኩንም ስትሰጣት መታወቂያ ትጠይቃታለች። ነገር ግን ጃንያ ሁሉንም ሰነዶቿን መኪና ውስጥ አስቀምጣ ስለተወሰደባት እንድትረዳት ብታስረዳትም ሰራተኛዋ እምቢ ትላለች። በመሃልም ጃንያ ሽጉጥ ታወጣለች። ገንዘብ ተቀባዩም የአደጋ ጊዜ መጥሪያውን ትጫናለች። በመሃልም ኒኮል ከፖሊስ ጥሪ ይደርሳታል። ኒኮልም ነገሩን አጋና ትናገራለች። ምክንያቱም ጃንያ የአሪያን የስነ ጥበብ ፈጠራዎች ይዛ ነበር በቦርሳ ውስጥ፣ እሱም ስለሚያበራ ኒኮል ቦምብም ይዛለች በማለት ትናገራለች። በዚህ በኩል መርማሪዎች ኬርመንድ እና ግራይሰን በደህንነት ካሜራ ጃንያን እየተመለከቷት ነበር። ሰራተኞችንም ሲጠይቁ የጃንያ ጓደኛ እንደዚህ እንደማታደርግ ትከራከራለች። በመቀጠልም ወደ ጃንያ ቤት ሄደው የወዳደቀውን ዕቃዎቿን እየተመለከቱ የአሪያን መድኃኒቶች ይመለከታሉ። በመሃልም ቤኒ ልጇ እንደታመመች ያስረዳል። ስለ ጃንያም ጥሩ ነገር ይነግራቸዋል። በዛን ቅጽበት ስለ ባንኩ ጉዳይ ጥሪ መጥቶላቸው ይሄዳሉ። ባንኩም ውስጥ ያሉት ሰራተኞች እየዘረፈች ስለመሰላቸው ሁሉንም ገንዘብ ለጃንያ ይሰጧታል። ጃንያም ቼኳ ላይ ያለውን ገንዘብ ብቻ እንደምትፈልግ ታስረዳለች። ኒኮላም ሌሎቹ ደንበኞች እንዲወጡ ለመናገር ብትሞክርም ምን እንደተፈጠረ እንዳለ ስላልገባቸው አንወጣም ይላሉ። በዚህ መሃል ጃንያ ብሯን ብቻ እንደምትፈልግ በብስጭት ታስረዳለች። ነገር ግን ጃንያ እየፈሯት ነበረ። በድንገትም ፖሊሶች ቦታውን ይከቡታል። መርማሪዋም ባንኩን ለመዝረፍ የተደረገ ነው ብላ ታስረዳለች። ነገር ግን ራይመን ለሁኔታው መጥፎ ምላሽ ብቻ እንደሰጠች ታስባለች። በዚህ በኩል አንደኛው ደንበኛ የጃንያን ሽጉጥ ለማስጣል ይሞክራል። በአጋጣሚ ጃንያ ወደ ላይ ትተኩሳለች። ደንበኛውና ጠባቂውም ሮጠው ይወጣሉ። ደንበኛውም ወደ ፖሊሶቹ በመሄድ ሽጉጡ በአጋጣሚ እንደተተኮሰ ይናገራል። በዚህ በኩል ሰራተኞቹ እያለቀሱና በፍርሃት እየተደበቁ ነበር። ጃንያም በንዴት የልጇን የምሳ ገንዘብ ብቻ እንደምትፈልግ ጮሃ ትናገራለች። በመሃልም ጃንያ ቴሌቪዥን ላይ ስለሷ እየተዘገበ መሆኑን ትሰማለች። ባንኩንም ልትዘርፍ እንደሆነና አለቃዋንም እንደገደለች ይነገራል። በዚህም በጣም ትናደዳለች። ስልኩም ሲጠራ ጃንያ ፖሊስ መሆኑን ስታውቅ ስልኩን ትዘጋዋለች። ከዛም መርማሪዋ ምናልባት ከሷ ጋር ብደራደር ጥሩ ሊሆን እንደሚችል አስባ ኬራይመን ትደውላለች። ኒኮላም አንስታ ስፒከር ላይ አድርጋው ኬራይመን ስለ ተኩሱ ትጠይቃታለች። ጃንያ በአጋጣሚ እየተፈጠረ ነው ብላ ስትገልጽ ኬራይመን ርህራሄ በማሳየት ወታ እንድትመጣና እንደምትረዳት ቃል ትገባላታለች። ነገር ግን ጃንያ በብስጭት ልጇንም እንደተወሰደባትና ማንም እንደማይረዳት ትናገራለች። ኒኮል ደንበኞቹን ልትለቅ ስትነግራትም ጃንያ እንደማትይዛቸው ትናገራለች። ስልኩንም ትዘጋዋለች። ኒኮል ያለችውን ገንዘብ ቆጥራ ትሰጣታለች። ከዛም ጃንያ ለትምህርት ቤት የሚያስፈልገውን $40 ነጥላ አውጥታ ትሰጣታለች። በቴሌቪዥንም ውስጥ እያዩዋት እንደሆነ ስታቅ መስኮቶቹ እንዲዘጉ ታደርጋለች። ነገር ግን መኪና ውስጥ ያሉ ፖሊሶች በደህንነት ካሜራ እያዩ ስለሆነ ስለ ቦምቡ ይጨነቃሉ። አንደኛውም ሰራተኛ በድብቅ በስልኳ ቀጥታ ማስተላለፍ ትጀምራለች። አንዲት አዛውንትም መቆም ከብዷት መቀመጥ እንደምትፈልግ ስትናገር ጃንያ ወዲያውኑ ኒኮል ወንበር እንድታመጣላት ታደርጋለች።
በመሃልም ደንበኞቹ እንድትለቃቸው ይጠይቃሉ። ነገር ግን ጃንያ ብቻዋን ከሆነች ፖሊሶቹ እንደሚተኩሱባት በማሰብ እምቢ ትላለች። ሁለቱ ደንበኞች ያመልጣሉ። ከዛም ጃንያ በሩ እንዲቆለፍ ታደርጋለች። በድንገትም ቦርሳዋ ውስጥ የያዘችው የልጇ የፈጠራ ዕቃ መጮህ ሲጀምር ፖሊሶች በቃ ሁሉም ነገር አበቃ ሲሉ ጃንያ ዝም ብላ ታጠፋዋለች። ከዛም ቀኑን ሙሉ መቆም ምን እንደሚመስል አውቃለሁ በማለት ወንበር ታመጣላቸዋለች። ኬራይመንም ይህንን አይታ እውነተኛ ወንጀለኞች እንደዚህ አይደሉም በማለት ታስረዳለች። በመሃልም አንድ ፖሊስ ገብቶ የባንኩን ንድፍ እንዳገኘና የጭስ ቦምቦችን ተጠቅሞ ወደ ውስጥ መግባት እንዳለባቸው ሲናገር ዋናው አዛዥ በቦምቡ ምክንያት ሳይስማማ ይቀራል። ግማሾቹም ፖሊሶች ኤፍቢአይ እንዲመጣ ይፈልጋሉ። ነገር ግን ኬራይመን ይህቺ አንድ ተስፋ የቆረጠች ምስኪን ሴት ናት፣ ማንንም አልጎዳችም እስካሁን በማለት ታስረዳለች። ኤፍቢአይም ከመጣ እንደሚተኩሱባት ታስረዳለች። ዋናውም አዛዥ ይስማማል። በመቀጠልም ኬራይመን ወደ ጃንያ ትደውላለች። ጃንያም አንስታ የተፈጠረውን ነገር ማስረዳት ትጀምራለች። ጃንያም ኦሊቨርን ታስታውሳለች። ኦሊቨር ማለት በመኪና ስትጓዝ እየተከታተለ የገጫት ፖሊስ ነበር። እሱም ከመሄዱ በፊት እንደሚገላት እየዛተባት እንደነበር ትናገራለች። የልጇን መድኃኒት፣ ከቤት መባረሯንና የከፋ ህይወቷን ዝርዝር አድርጋ ትናገራለች። በዚህም መሃል ግን የሰራተኛዋ ስልክ ቀጥታ እየተሰራጨ ስለነበር ሁሉም ህዝብ እያየ ነበር። ሰዎቹም ለጃንያ ማዘን ጀመሩ። ኬራይመንም እሷን በተመሳሳይ ነገር ውስጥ እንዳለፈችና እንደምትረዳት ቃል ትገባላታለች። ነገር ግን ወጥታ እንድትመጣ ትጠይቃታለች። ነገር ግን ጃንያ ፖሊሶቹ እስካልሄዱ ድረስ እንደማትወጣ ትናገራለች። በመሃልም አዛዡ የጃንያ ጉዳይ በቀጥታ እየተሰራጨ መሆኑን ሲያውቅ እንዲቋረጥ ያደርጋል። በዛውም አጋጣሚ ጃንያ የደህንነት ካሜራዎቹን ታጠፋቸዋለች። በዚህም አጋጣሚ አንደኛዋ ሰራተኛ ለመውጣት ስትሞክር በሩ ተቆልፎ ነበር። በመሃልም ሰዎች ጃንያን ለመደገፍ ከፖሊስ ጀርባ መሰብሰብ ጀመሩ። ወደ ባንኩ ስንመለስ አንደኛዋ ሰራተኛ ለምን ጃንያን እንደ ጥሩ እንደምትሳለት ስትናደድ ኒኮልና አዛውንቷ ይቆጧታል። በመቀጠልም ኒኮል ጃንያ እንደበረዳት አይታ ጃኬት ልትሰጣት ወደ ቢሮ ይገባሉ። ከዛም ጠረጴዛው ላይ የቤተሰብ ፎቶ እያዩ ኒኮል ጃንያን ጥሩ እናት መሆኗን ትነግራታለች። ሁሌም ወደ ባንኩ ስትመጣ እንደምታውቃትን በመናገር እንደምትረዳት ትነግራታለች። ነገር ግን ጃንያ አሁንም ኦሊቨርን ትፈራለች። በቅጽበትም ኤፍቢአይ ሲመጣ ህዝቡም ጃንያ ፍቱ እያለ እየጮሁ ነበረ። በመሃልም ቤኒ እዛው ስለነበረ ምንም ሳይኖራት ሁሌ እንዴት እንደምትረዳው ይናገራል። በዚህም ጊዜ ዋናው አዛዥ ጃንያ እጇን እንደምትሰጥ ይናገራል። ነገር ግን ኤፍቢአዩ አልተስማማም። በዚህ በኩል አዛውንቷ ደስ የሚሉ ቃላቶችን ለጃንያ ትነግራታለች። ጃንያም ልጇን በምትወልድበት ሰዓት ዶክተሮቹ ኢንሹራንስ ስለሌላት በደንብ እንዳላስተናገዷት ትናገራለች። ኒኮልም እስር ቤት ብትገባ ልጇን እንደምትንከባከብላት ትገልጽላታለች። አዛውንቷም ጥሩ ስሜት እየተሰማት ስላልሆነና የስኳር ታማሚ እንደሆነች ስትናገር ኒኮል እንድትወጣ ታደርጋለች። ከዛም ኤፍቢአዩ ይደውልና ጃንያንም በንዴት ለኒኮል ትሰጣታለች። በቅጽበትም የሳይንስ ፕሮጀክቱ እንደገና መጮህ ይጀምራል። ከዛም ታጠፋዋለች። እናም የልጇ እንደሆነ ትናገራለች። ይህም ኒኮልና ሰራተኞቹን እፎይታ ይሰማቸዋል። ከዛም ቦምብ መስሏቸው እንደነበረ ሲነግሯት በመጨረሻ ጃንያ ፖሊሶቹ ለምን እንደዚህ እንደሚሆኑ ትረዳለች። አንዲትም ሰራተኛ በሊፕስቲኳ ተጠቅማ በመስኮት መሃል ቦምብ እንዳልሆነ መልእክት ታሳያለች። ጃንያም ለኒኮል ለፖሊሶች ቦምብ እንዳልሆነ እንድታስረዳ ስትነግራት ቦምቡ ብቸኛው ወኪላቸው እንደሆነ በመናገር እምቢ ትላታለች። በመሃልም ኦሊቨር የተባበረችው ፖሊስ ትናዘዛለች። በመቀጠልም ኬራይመን ወደ ኦሊቨር በመሄድ በቦክስ ትመታዋለች። ከዛም ኬራይመን ለጃንያ ደውላ ኦሊቨር እንዳሰሩት ትነግራታለች። ነገር ግን ጃንያ አላመነቻትም። ፎቶውንም እንዲልኩ ታደርጋለች። ተስፋ የቆረጠችው ኬራይመን ወደነ ጃንያ ሄዳ የኦሊቨርን ፎቶ ታሳያለች። ጃንያም እፎይታ ሁሉንም ሰው እንዲወጡ ታደርጋለች። ነገር ግን ኒኮል ትቀራለች። የጃንያን እጅ ይዛ ከአሪያ ጋር መታ እንደምትጎበኛ ቃል ትገባላታለች።
በመሃልም የጃኒያ እናት ትደውላለች። ጃኒያም የተፈጠረውን ነገር ለማስረዳት ስትሞክር አሪያ እንደሞተች ለማስታወስ ታቋርጣታለች። አሪያም ባለፈው ከደረሰበት ህመም እንዳልተረፈች ያረዷታል። እስካሁንም አሪያ አብራት እንደነበረች ያሰበችው ቅዠት እንደሆነ ተረዳች። ከዛም ኤፍቢአይ ገብቶ እሷን ለመያዝ ሲተኩስ እና ስትወድቅ ታያለች። ነገር ግን ይህም ቅዠት ነበረ። ኒኮልም ጃኒያን እጇን ይዛ ታስወጣታለች። እጃቸውንም ወደ ላይ አድርገው ከህንጻው ወጡ። ጃኒያን ፖሊሶች ወሰዷት። ህዝቡም ጃኒያን በመደገፍ ላይ ነበር። ታሪካችን እናት ምን ያክል መስዋዕትነት ለልጇ እንደምትከፍል ያሳየናል። ያም በተጨማሪ ባለመረዳታችን ምክንያት የሰዎችን ህይወት ምን ያክል ልናበላሽ እንደምንችል ስለማናውቅ አስቀድመን እናስተውል እንላለን። ዛሬው ታሪካችን ይህንን ይመስላል። በቀጣይ እስከምንገናኝ ቪዲዮ ቶሎ እንዲደርሳችሁ ይህንን አካውንት ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑን።